ኢትዮጵያ የባህር በር አልባ ሀገር ናት። የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 289 ንዑስ ቁጥር 4 ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኢትዮጵያ ወደ ባህሩ መውጣቷ የባህር ዳርቻ መጋራቷ ውስጣዊ ሰላም ብልጽግናን ከማረጋገጥ ባሻገር የቀጠናውን ሰላም ታስጠብቃለች። ሽብርተኞችን አደብ ማስገዛት ልምዷም ቀውስ የበዛበትን ቀጠና በማረጋጋቱ ረገድ ሚናዋ ትልቅ እንዲሆን ያደርገዋል። ለዚያም ነው ሀያላኑም ሀገራት ሆነ የመካከለኛ ደረጃ ተሰላፊ ሀገራት በአመት $1 ትሪሊዮን በሚንቀሳቀስበት ቀጠና ላይ የኢትዮጵያን ወደ ባህሩ መውጣት እየደገፉ ያሉት።